በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በገሊላ መንደር እንደተገኘህ ና በኛ ድንኳንም ጌታ ስንጠራህ የጥሪ ወረቀት ልከናል እንዳትቀር አንተነ ክብራችን የቤታችን ፍቅር በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን ነይ ከልጅሽ ጋራ እመቤታችን እንድታሟይልን የጎደለውን ንገሪው ለልጅሽ ባዶ እንዲሞላ በረከት የእርሱ ነው ቤታችንን ይሙላ በሰርጋችን ዕለት እንድትባርከን ጌታ ጠርተንሃል በእምነት ሆነን ከእናት ጋራ ከመቤታችን ከመላእክት ጋር ና በሰርጋችን ከሐዋርያት ጋር ና በሰርጋችን ከወዳጆች ጋር ና በሰርጋችን በጎደለ ሁሉ እየጨመርሽልን ቤታችንን ሁሉ ሙይው እናታችን ለአገልጋዮቹ ድንግል ንገሪያቸው በትራር ወሰድስ ለማለት
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም ሶስት 1992 አንቀጽ 27 በሚያዘው መሰረት በሚከተለው የጋብቻ ውል ለመፈጸም ተስማምተናል። አንደኛ አቶ ዳግም ደጀኔ ከበደ፣ አድራሻ ቦሌ ወረዳ 5 ቦሌ ክፍለ ከተማ። ሁለተኛ ወይዘሪት አባይ ታረቀ ጌቱ፣ አድራሻ ጋይ ቃሊቲ ክፍለ ከተማ ወረዳ 7። እኔ ባል ወይም አቶ ዳግም ደጀኔ ከበደ እና ወይዘሪት አባይ ታረቀ ጌጡ የጋብቻ ውል ስንፈጽም ከዚህ በፊት ያፈራነው ሀብትና ንብረት የሌለ ሲሆን ወደፊትም በጋብቻ ውስጥ የሚፈራ ንብረት የጋራችን ይሆናል። ለተዳራሪያችንም ሁለታችንም ሰርተን በምናገኘው ገንዘብ ይሆናል። ሁለተኛ የኔ ሚስት ወይዘሪት አባይ ታረቀ ጌጡና አቶ ዳግም ደጀኔ ከቀን 21/07/2017 ዓ.ም ጀምሮ ጋብቻ የፈጸምን ሲሆን ከዚህ በፊት ንብረት የሌለን ሲሆን ወደፊት በጋብቻ ውስጥ ሰርተን ያፈራነው የጋራችን ይሆናል።
መተዳደሪያችን ሁላችንም ሰርተን በምናፈራው ገንዘብ ይሆናል። ሁለታችንም ተጋቢዎች የጋብቻ ውሉን ያደረግነው ማንም ሳያስገድደን ለራሳችን ፍላጎት ወደንና ፈቅደን መሆኑን በፊርማችን እናረጋግጣለን። የጋብቻውን ስምምነት ከዛሬ ቀን ጀምሮ በአዋጅ ቁጥር 213 አንቀጽ 42 ከቁጥር 1 መሰረት የጸና ይሆናል ይላል። በባል በኩል የተገኙ ሽማግሌዎች አቶ ካሴ አለሙና ቄስ በላይ ብርሃኔ፣ በሚስት በኩል አቶ አገሩ ምስጌና አቶ ሄኖክ ተስፋዬ፣ እኛ ከላይ ስማችን የተገለጸው ሽማግሌዎች ዳግም ደጀኔ ከበደና ወይዘሪት አባይ ታረገቤቱ ይህን የጋብቻውን ሲፈጽሙ ያየንና የሰማን መሆናቸውን በአዲስ ምስጋና ሁሌ አንተ አዲስ ነህና ከመረጥከኝ ጌታዬ ልከተል ሁሉን ጥዬ ከመረጥከኝ ጌታዬ ልከተል ሁሉን ጥዬ በአዲስ ምስጋና ሁሌ አንተ አዲስ ነህና ከመረጥከኝ ጌታዬ ልከተል ሁሉን ጥዬ ከመረጥከኝ ጌታዬ ልከተል ሁሉን ጥዬ ሰላም ነህ ሰላሙን ላጣው በሩን ዘግቶ ለሚያነባ ፍቅር ነህ ፍቅር ለሌለው አንተን የሚጎለው ጽፍና ረሃብ ቢጸና ቢበዛ አንተን ፈተና አልፈራም አንተን ይዣለው አንተ ጋር በአዲስ ምስጋና ወደ አንተ አዲስ ነህና ከመረጥከኝ ጌታዬ አባ መርቅ ልጆች አሉ ሀገራችን ኢትዮጵያን ጠብቀን ይህንን ሀሳባችንን ነገረኛ የሰራች ያድርግልን፣ ልጆቻችንን ያሳድግልን፣ የዚህን ቤት ጧሪ የዚያን ቤት ጧሪ ያድርግልን። የባጉድልኩት ቸር መዳኛ እናቴ መልካም አይ ቆይ ሀናት ነው ትልቋን ጥራሽ እኮ የለውም። ምኞትሽን ግለጭላችሁ። ምኞትሽን እንድትጓዙ ደግሞ እግዚአብሔር አምላካችን ልቦና ይስጥልን፣ ማስተዋልን ይስጥልን፣ መረጋጋትን ተጽናናትን ይስጥልን። እግዚአብሔር አምላካችን በቀኙ ይምራልን።
እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ቤተክርስቲያናችን ይጠብቅልን፣ የሰው ኢትዮጵያ ተሰብስበን ያሳየን፣ መላጋነትን ይሰርልን፣ ቻይናትን ከምን በማሳጣት ክፉን ያርቅልን፣ ሰብን ያርቅልን፣ ሰላም እነሱ ያሳረጉት የሳራ ያቸው ደግለት ተወፈረ ሁለት ጾም እንዲህ አይነት ስራ በማይገባ ይታወቃል። ግን ሰው የማዳን ሰው የማትረፍ ስራ ክርስቶስም ወደዚህ ምድር የመጣው ሰዎችን ለማዳን አይደል? ሌላ እኮ እና በኋላውም ጌታዋቸው ያለውን ጽድቅ መስራት ነው። ሁሉ ከዚህ ያለው ሁሉ ምስክር ነው። አሁን ለእናንተ ጋብቻ ማለት ሁሉ ምስክር ነው አይደል? ጋብቻችሁን አንድ እንደሆናችሁ የሚመሰክር ነው እንጂ ተመስክሮላችሁ ከዚህ በኋላ ምንም እኛ እኮ ስላልፈጸምነው ይላል አይደል? መስቀል ቤተክርስቲያን ሲሆን አጣች፣ መጣች፣ መከነች፣ ሰነፈች ብዬ ላልፈታት አብ ወልድ መንፈስ ቅዱስ ይፍረዱ ተብሎ ነው ከወንጌሉ ላይ እንዲያ ተብሎ ነው የሚጻፍ። ከዚህ በኋላ ከዚህ በፊት ትችል ነበረ፣ ማንም ይችላል። አሁን እሷ ማለት ትችላል። ከዚህ በኋላ ግን አይቻልም። ሃይማኖት ነው። እሺ አጣች፣ መከነች፣ ሰነፈች እንጂ ሀብታጣች ተብሎ አይፈታም። አንድ አካል ናት። ከዚህ በኋላ እሷም የራሱ አይደለችም፣ አንተም የራሱ አይደለም። አንተ በራስ አካል አታዝም፣ እሷ በእሷ አካል አታዝም ማለት ተስማምታችሁ የምትኖሩበት ነው፣ ወደ ከፍተኛው ስትሄዱ ማለት ነው። እና አንድ አካል አንድ አምሳል የሆነውን ሰው ሊለየው አይችልም። አንድ አምሳል አንድ አካል ስለሆናችሁ ተሳስባችሁ አንቺ ትንዛል ከዚህ በኋላ ነው። እንዲሁም በሀብትማ ሲሆን ጋብቻ ነው እንትን ያደርጋል። እንደው ዝም ብሎ በእንደዚህ አይነት ሲገናኝ ጸንቶ ነው የሚቆይ። ይሄ የለም ወንጌሉ ምንድን ነው የሚለው? እንዲህ ያለው መከራ እንኳን ቢመጣ ነፉ ነፋሳት ዘንሙ ዝናማት ወውህዙ አፍላጋት። ከዚያስ ነፋሳትም ቢነፍሱ አፍላጋትም የፈለጉትን እንትን ቢያደርጉ ቢፈሱ ይሄ የጠነከረ ጋብቻ ስለሆነ እንደፈለገ ይወድቅ ማለት ነው፣ የጸና ይሆናል። እኛ አሁን በእግዚአብሔር መካከል ካህናት ኑሮ ደግሞ አባቶቻችን ይቅር ስላሉ እግዚአብሔርን የይቅርታ አምላክ ስለሆነ ይቅር ይላል። ምንም ጥርጥር የለም እንጂ እኮ እንደኛ ኃጢአት እንደኛ ክፋት ቢሆን ዓለም የምትጠፋው የጠፋቸው በዝሙት ነው። የቱም ያህል መጽሐፍ ቅዱስ ብናነብ የኖህ ዘመን ሰዎች የጠፉት በዝሙት ምክንያት፣ የሰዶምና ገሞራ ሰዎች የጠፉት በዝሙት ምክንያት አይደል? ብዙዎቹን የመጽሐፍ ቅዱስ የናምኖንም ታሪክ የሌሎችንም ታሪክ ብትወስዱ ህይወታቸው ግን እግዚአብሔር ከባት ያበሳ ስለሆነ ኃጢአታቸውን ያሻፍናል እስከዚያ ድረስ አይደል? ይሄ ለእናንተ ክብር ነው፣ አባቶቻችሁ የሚመሰክሩላችሁ። ስለዚህ ከዚህ በኋላ የኛ ለእናንተ ለሚሰጥ ቅርብ ያላችሁ አባቶቻችሁ ለዲያቆናት አደላችሁን በደንብ አስተምራችሁ በተለመዳችሁ ጥሩ ትዳር ሆኖ ለታሪክ የምናስቀምጠው ታሪክ ሆኖ የምንነግረው እንዲሆን እግዚአብሔር ይፍቀድልን። እሺ ለአባታችን ያሰማልን በእውነት በሚገባ ደስ አምላካችን የአባታችንን ሁላችንም እግዚአብሔር በምሕረቱ በቸርነቱ
ባርኮታል እግዚአብሔር ዛሬ በመካከላችን ነው። ኦሪት ዘፍጥረት ምዕራፍ 3 ላይ ምንድን ነው እግዚአብሔር አምላካችን ለአዳም የሰጠው ሔዋንን ከጎኑ ሰጠው ይላል። ለምን ከጎኑ ከባድ እንቅልፍ ጣለበት። እንቅልፍ ከጣለበት በኋላ ከአጥንቱ አውጥቶ ሔዋንን ሰርቶ ሰጠው ነው እና እሱም ነቃ። ከእንቅልፍ ሲነቃ ይቺ አጥንት ከአጥንቴ ነች፣ ይቺ ከአጥንቴ ነች ብሎ እንትን አለ ወደዳት ነው ወደዳት። እና ስለዚህ ሰው እናት አባቱን ይተባበራል፣ ከሚስቱም ጋር ይኖራል። ሰው እናት አባቱን ይተዋል፣ ከሚስቱም ጋር ይተባበራል። ሁለቱም አንድ ስጋ ይሆናል። እናንተ እንግዲህ እስካሁን ለየብቻችሁ ነበራችሁ፣ አሁን ግን ተጣምራችኋል። ይህን የተናገረው ነው። ስለዚህ አንድነታችሁ የጠነከረው ከዛሬ ቀን ጀምሮ አንድ ናችሁ፣ ሙሉ ናችሁ። እናንተ እንግዲህ በመተሳሰብ አንተ ትብስ አንቺ ትብስ ተባብላችሁ እናንተ አሁን ከእናት አባታችሁም ወጥታችሁ ለብቻችሁ እናንተ አንድ ተቋም ናችሁ። ስለዚህ እናንተ አሁን ምንድነው ከዚህ በኋላ ቅድም አባታችን እንዳሉት እስካሁን ዓለም የጠፋችሁ ያው በዝሙት ነው። ቅድም ሲያስተምሩ ያው ሰምታችኋል። ድጋሚ እንዳይ እና አሁን እስካሁን የተፈጠረው ነገር ያው በይቅርታ ታልፏል። እግዚአብሔርም ይቅር አምላክ ነው እና እግዚአብሔር ይቅር ይላል። አሁን ከዚህ በኋላ ምንድነው እናንተ እየተባላችሁ ጠጋ ካህናት አትራ ካህናት አባት አትሽ አባት ጠጋ ብላችሁ አባቶቻችሁ ጠጋ ብላችሁ እንደገና ደግሞ መምህራችን መምህራች ያስተምራችኋል። እንዴት ወደ ቁርባኑ ወደ ስጋው እንደሚቀሩ በምን አይነት መልኩ እንደሚቀሩ እሱ ያስተምራችኋል። ከዛ ያ ይደረሳል ማለት ነው። አሁን እናንተ እኛ ወንጌል ቅድስት ቤተክርስቲያን ታማምናለች። እንዲያውም ቢታመም ምን ቢል ቢያይ አጣ መጣ ብዬ አልተውም በሞት ካልተለየን በስተቀር ብላ ነው ቅድስት ቤተክርስቲያን በስጋው ደግሞ አጣምራ የምትሰጠው። እናንተ አሁን አንቺም ቀለበት አረግሽ፣ እሱም ቀለበት አረገ፣ እሱ ለአንቺ አንቺ ለሱ። ይሄ ራሱ ትልቅ ከማንኛውም የበለጠ ቃል ኪዳን፣ ይሄ እንደ ቀላል ነገር አይደለም እና ነገ ደግሞ ከዚህ የበለጠ ንስሐ ገብተን እስካሁን ያሳለፍነውን ሕይወት እስካሁን ያሳለፍነውን ጊዜ ንስሐ በመግባት ወደ ስጋው ደግሞ ወደ ቁርባን እንሄዳለን። በዛ ደግሞ አንድ እንሆናለን። ስለዚህ አንቺ ነሽ ማንነቱን ይበድና አሁን የእናንተ ጋብቻ ትክክል ነው። ምንም ነገር ማንነቱን ወደሽዋል፣ ማንነትሽን ወደሽዋል። እናንተ አሁን ከዚህ በኋላ ምንድነው የምታስቡት? ስለምታገኙት ጥሪት ብቻ ነው፣ ስለምትኖሩት ህይወት ብቻ ነው። ሌላ ምንም ያሳስ በመካከላችሁ ደግሞ በዚህ መካከል አሁን እንደተፈቀራችሁና እንደተዋደዳችሁ እስከ መጨረሻው ድረስ ተዋደዱ፣ ተፈቃቀሩ። ያ ቅዱስ ጳውሎስ እንዳለው እንደዚህ በማጣትም አትወሰኑ። ለዚህ ዓመት ልጅ አጥተው በማልቀስ የኖሩ ሰው ማንን ወለድ? ዘካርያስ ዮሐንስ የክርስቶስ መንገድ ንስሐ ግቡ ብሎ ዓለምን ሰበከ። ለኔ ሐዋርያ ነይ ተሰ ጋይስ የጅዋ አሜን ሌላ መርሃ ግብር ስላለ
ሙሽራዬ